ሲኬዳ 3301 በፈረንጆቹ አቆጣጠር ጥር 4 2012 ማንነቱ ያልታወቀ ሰው መልእክት የያዘ ፎቶ ኢንተርኔት ላይ ለቀቀ። መልእክቱም ሰላም፣ እኛ ብልህ አይምሮ ያላቸውን ሰዎች እየፈለግን ነው፣ እነሱን ለማግኘትም ፈተና አዘጋጅተናል የሚል ነበር። ከመልእክቱ ስርም 3301 የሚል ጽሑፍ ተያይዟል። በመጀመሪያም ይህን መልእክት ያዩ ሰዎች ጊዜያቸውን ለማቃጠል የተላከ ቀልድ መስሏቸው ነበር። ነገር ግን ከደቂቃዎች በኋላ አንድ ሰው መልእክቱን በጽሑፍ ማስተካከያ ወይም ቴክስት ኤዲተር ከፈተውና የተደበቀ ሊንክ በውስጡ አገኘ። በሰዓቱ ማንም አላወቀውም ነበር። ነገር ግን ይህ በኢንተርኔት ታሪክ የተቀነባበሩ እንቆቅልሾች፣ ጥንታዊ መጽሐፎች፣ በተለያዩ አህጉራት ላይ የተበተኑ ፖስተሮችና ዳርክ ዌብ ድረገጾችን ያቀፈ ትልቅ አደን ሆነ። ክፍል 1 የመጀመሪያው እንቆቅልሽ። የመጀመሪያው እንቆቅልሽ በ2012 በአንዴ መፈታት ተጀመረ። በመጀመሪያው መልእክት ላይ የተገኘው ድብቅ ሊንክ ወደ ሌላ ፎቶ መራቸው። አውትገስ በሚባል መረጃ መደበቂያ ሶፍትዌርን በመጠቀም አዳኞቹ ሌላ ድብቅ መልእክት አገኙ። ያ መልእክትም ሬዲት ላይ ወደሚገኝ ግሩፕ መራቸው። በመቀጠልም አዳኞቹ ግሩፕ ውስጥ ያገኙትን ኮድ ዲክሪፕት በማድረግ ተቀርቶ የተቀመጠ የድምፅ መልእክት ማግኘት ቻሉ። የድምፁ መልእክትም አጭር ሲሆን በመጀመሪያው ፎቶ ላይ የተደበቀ 3 ፕራይም ቁጥሮችን ፈልገው እንዲያገኙ የሚያስጠነቅቅ ነበር። አዳኞችን ቁጥሮቹን ለማግኘት ጊዜ አልወሰደባቸውም። ያገኙትንም ቁጥሮች እርስ በርስ ሲያባዟቸው የድረ ገጽ አድራሻን ሰጣቸው። በድረ ገጹ ላይ ቁጥር ወደ ታች ይቆጥር ነበር። ያ ቁጥርም 0 ሲሆን ያልጠበቁት ነገር ተፈጠረ። ያ ያገኙት ድረ ገጽ በ5 የተለያዩ ሀገሮች ላይ የሰፈሩ 14 ኮኦርዲኔቶች ገለጠላቸው። ይህ ኦንላይን ጌም መሆኑ ቀረ። አዳኞቹ ቤታቸውን ጥለው መሄድ ነበረባቸው። በእነዚህ 14 ስፍራዎች ላይ የሲኬዳ ሎጎ እና ኪዋር ኮዶች የያዙ ፖስተሮች ተለጥፈው ተገኝተዋል። አዳኞቹ ኪዋሩን ስካን ሲያደርጉ ዲፕ ዌብ ላይ ወደሚገኝ ድረገጽ መራቸው። ነገር ግን ቀድሞው በቦታው ደርሰው ስካን ያደረጉት ብቻ ነበር ተቀባይነት ያገኙት። ዘግይተው ስካን ያደረጉት እኛ ምርጦቹን እንጂ ተከታዮቹን አንፈልግም በሚል ጽሑፍ ወደ ቤታቸው ተሸኙ። ከወራት ጸጥታ በኋላም ሲኬዳ የመጨረሻ መልእክት ፖስት አደረገ። መልእክቱም እንፈልጋቸውን ሰዎች አግኝተናል የሚል ነበር። ክፍል 2 የሲኬዳ መመለስና ሁለተኛው እንቆቅልሽ። ለአንድ ዓመታት ኢንተርኔት ከዚህ እንቆቅልሽ ጀርባ ማን ነው ያለው፣ የመንግስት አካል CIA ይሁን እያሉ መጠየቅና ማንሾጋሾግ ጀመሩ። እንደ ዕድል ሆኖ የእንቆቅልሹ ፈጣሪዎች ራሳቸውን ከሲኬዳ መሰል አጭበርባሪዎች ለመለየት በመልእክታቸው ውስጥ ዲጂታል ፊርማዎችን አስቀምጠዋል። ከአንድ ዓመትና አንድ ቀን በኋላ ጥር 5 2013 የሲኬዳን ፊርማ የያዘ አዲስ ፎቶ በኢንተርኔት ተለቀቀ። ሲኬዳ ድጋሚ በእንቆቅልሽ ተመለሰ። ሁለተኛው እንቆቅልሽ የመጀመሪያውን መንገድ ይከተል ነበር። ነገር ግን ይሄኛው ውስብስብ ነው። ይህ መልእክት አዳኞችን ወደ ትዊተር አካውንት መራቸው። በአካውንቱ ውስጥ ዘኢንስታለር ኢመርጀንስ የሚባል ስያሜ የያዘ ሙዚቃ በጥንታዊ ጽሑፎች ተያይዞ ተቀምጧል። በድጋሚ ይህ እንቆቅልሽ በ4 የተለያዩ ሀገሮች ላይ ወደሚገኙ 8 ኮኦርዲኔቶች መራቸው። አዳኞቹም የተለጠፉ ፖስተሮችን ለማግኘት ስካን ለማድረግና ለመመረጥ ተቀዳደሙ። አሁንም በድጋሚ ቀድሞ የመጡት ተመረጡ። ሲኬዳዎችም ያለ ድምፅ ድጋሚ ተሰወሩ። ክፍል 3 መግለጫ። በ2014 ጅማሮ 3ኛው ዙር ተጀመረ። በዚህ ጊዜ ግን እንቆቅልሹ በሙሉ ሲኬዳ በፈጠረው ሊበር ፕሪመስ በተሰኘ መጽሐፍ ላይ ያጠነጥናል። መጽሐፉ ሙሉ ለሙሉ የተጻፈው በጥንታዊ ፊደሎች ነው። የጥንት ፊደል ተመራማሪዎችም መጽሐፉን መተርጎም ጀመሩ። ነገር ግን ይህ እንቆቅልሽ ብቻ ሳይሆን መግለጫ እና ትንበያ ጭምር መሆኑን ተረዱ። ይህ መጽሐፍ በውስጡ የፍልስፍና ሐሳቦች፣ ጥበቃዎች፣ ዲጂታል ነፃነት ወሬዎችን በውስጡ ይዟል። ነገር ግን እዚህ ጋር ነው እንቆቅልሹ ተንጠልጥሎ የሚቀረው። ሊበር ፕሪመስ መጽሐፍ 74 ገጾችን ይይዛል።
ከ74ቱም 19ኙ ብቻ ናቸው በትክክል መተርጎም የቻሉት። ቀሪዎቹ እስከ ዛሬ ድረስ ለመተርጎም ከብደው ተቀምጠዋል። መጽሐፉም ሙሉ ለሙሉ ስላልተፈታ ሲኬዳ በ2015 እንዲሁም በ2016 አዲስ እንቆቅልሾችን አላከም። ነገር ግን መጽሐፉን እንዲፈቱት የሚናገር መልእክት በተደጋጋሚ ለቀው ነበር። ክፍል 4 እውነታው። ማን ነው ከሲኬዳ በስተጀርባ ያለው? ያሸነፉትስ ሰዎች ምን ሆኑ? በዓመታት ውስጥ አፈንግጠው የወጡ መረጃዎችና ከአሸናፊዎች የተገኙ ቃለመጠይቆች ከመጋረጃ ጀርባ ምን እንዳለ ፍንጭ ሰጥተዋል። ሁለት አዳኝ አሸናፊዎች የመጨረሻውን እንቆቅልሽ ሲፈቱ ወደ ድብቅ ዳርክ ዌብ ውስጥ ወደሚገኝ ግሩፕ እንደወሰዳቸው ተናግረዋል። በዛ ግሩፕ ውስጥም እንደነሱ አይነት 20 ሌላ መሰል አሸናፊዎችና የተወሰኑ የሲኬዳ አባላት እንዳሉ አሳውቀው ነበር። ፈጣሪዎቹም በዛ ግሩፕ የመንግስት አካላት እንዳልሆኑና ሳይበር ፓንክ የተባሉ የ80ዎቹና የ90ዎቹ ስብስብ ጓደኛ ማቾች እንደሆኑ ገልጸዋል። ዓላማቸው ቀላል ነበር። የግል መረጃዎች ሰብአዊ መብት እንደሆኑ፣ ሰዎችም ከመንግስት አላስፈላጊ ክትትል ለመጠበቅ ነፃና ስም አልባ ሶፍትዌር መፍጠር ነው። እንቆቅልሾቹንም የፈጠሩት ይህን ሶፍትዌር መፍጠር የሚችሉ ጎበዝ ፕሮግራሞችን ለመመልመል ነው። ነገር ግን ታሪኩ ሲኒማዊ አጨራረስ የለውም። በአንዱ አሸናፊ መሰረት እንቆቅልሾቹ አልቀው ስራ ሲጀምሩ አብዛኛው ፍላጎት እንዳጣ፣ በአመቱ መጨረሻም ሁሉም አሸናፊዎች ስራውን መስራት እንዳቆሙ፣ ያም ድብቁን ድረ-ገጽ እንዲዘጋ እንዳደረገው አሳውቋል። ነገር ግን ሲኬዳ በእርግጥ አብቅቶለታል? ኮዶቹ አሁንም በህይወት አሉ። መጽሐፉም ሙሉ ለሙሉ አልተተረጎመም። የሆነ ቦታ ውጪ ላይ በጨለማው ድረ-ገጽ አሁንም እየጠበቁ ነው። ይህን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ እንዲሁም ሼር ማድረግ እንዳይረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሰንብቱ።